ትላንትና ይቺን ኤክሰርሳይዝ ሰርተን አቆም። አሁን ከፔጅ 9 ሪፕሬዘንቴሽን ኦፍ ሪሌሽን 2 ማለት ነው። ሪሌሽኖች በግራፍ ማስቀመጥ ይቻላል፣ በሴት ኦርደር ፔር እንደዚሁም ደግሞ በኮረስፖንዳንስ ማስቀመጥ ይቻላል ብለናል። በኢኩዌሽን ፎርም በኢንኢኳሊቲ ፎርም ማስቀመጥ ይቻላል ብለናል። ዛሬ ደግሞ ሪፕሬዘንቴሽንስ ኦፍ ሪሌሽን 2 እናያለን ማለት ነው። ሪሌሽን 2 look at here. A relation R is defined by R which is equals to in the set of X related with Y. Say that X elements of a real number. እቺኛዋ ሪያል ነምበር ለማለት ነው። እቺ ደግሞ ሪሌሽን ለማለት ነው። ዋይም እንደዛው ሪያል ነምበር ናት። ከዛ ዋይ እና ኤክስ ያላቸው ዝምድና ይሄ ነው። የዋይ ቫሊ የኤክስ ደብል ነው ማለት ነው። የኤክስ ደብል ዋይ which is equals to 2x ነው። ከዛም ፋይንድ ዶሜን ኤንድ ሬንጅ ይላል። ዶሜን ኤንድ ሬንጅ ይሄን ለማግኘት ምንድነው የምንሰራው? ዶሜን ኤንድ ሬንጅን ለማግኘት ግራፍ ላይ እናስቀምጠዋለን። ግራፍ ላይ ኤክስ ዋይ ኮኦርዲኔት ላይ ማለት ነው። እቺ ኤክስ ዋይ ኮኦርዲኔት ትባላለች ብያችሁ ነበር። ቀጥ ያለች ናት። እንደጋጣሚ እኔ አሻራዬን ያጣመማት እቺኛው ኤክስ ዋይ ኮኦርዲኔት ናት። የቁጥሮች መደብር ማለት ነው። እያንዳንዱ ነገር በዚህ ግራፍ ላይ አምተን እናስቀምጣለን። even if አይዲያ በአይዲዮሎጂ እንኳን ያለ ነገር ወደ ሶሊድ ወደ ሚታይ ነገር ለማስቀመጥ በአይዲያችን በረቂቁ ይሄን ነው የምንጠቀመው። ለምሳሌ ፎቅን የመሰለ ነገር አውሮፕላን ለመስራት የሆነ ነገር መርከብ ለመስራት የተለያየ ነገር ለመስራት አእምሯችን ላይ ምን ስለው ነገር አለ። ምን መሆን እንዳለበት ማለት ያን አምተን ሶሊድ የምናስቀምጠው በዚች ኤክስ ዋይ ፕሌን ሁኔታ ነው ማለት ነው። ሉካት እዚህ አሁን እቺኛዋ ዋይ ናት። ሁሌም እንደምታውቁት እቺ ኤክስ ናት። ሶ አሁን እዚህ ጋር ያለው ዝምድና ይሄ ነው። የኤክስ ቫሊ 0 ብትሆን የዚች ኤክስ ቫሊ 0 ብትሆን 2 ሲባዛ በ0 0 ሆናል ማለት ነው። እዚች ጋር ነው የሚሆነው። እዚች ጋር እሺ። የኤክስ ቫሊ 1 ቢሆንስ 2 ሲባዛ በ1 የኤክስ ቫሊ y which is equals to 2x ካልን የኤክስ ቫሊ 1 በሆነበት ሰዓት which is equals to 2 times 1 ማለት ነው is equals to 2 ነው። ሶ የኤክስ ቫሊ 1 ሲሆን የy ቫሊ ስንት ሆኗል? 2 ሆኗል። ስለዚህ እዚች ጋር ልምጣና ዋር ሎኬትድ ሂር እዚህ ጋር ነው የምትኖረው። 2 ደግሞ እዚህ አካባቢ ነው የምትኖረው y ማለት ነው። እዚህ አካባቢ ናት። ሶ ሁለቱን አገናኛለሁ። እንደዚህ ወስጄ አገናኛቸዋለሁ። አሁንም 2ን ላስገባ እዚች ውስጥ 2ን ሳስገባ በኤክስ ቦታ የy ቫሊ 2 ሲባዛ በ2 ላለው ማለት ነው 4 ይሆናል። 2 ባስገባው ሰዓት እዚች ጋር መጥቶ 4 ወደ ላይ ከፍ ያለ ይላል። እንደዚህ መጣና እንደዚህ አገናኛለሁ። ሶ አሁን ደግሞ እነኚህ እንደዚህ ያገናኛለሁ። ያ ይጠፋና እንደዚህ በቃ ማለትም እዚች ጋር ኔጌቲቭ 1 እናስገባ። 2 ሲባዛ ኔጌቲቭ 1 ኤክስ ቫሊ ስናስገባ የy ቫሊ ምን ሆናል? ኔጌቲቭ 2 ሆናል ማለት ነው። ሶ ኔጌቲቭ ማለት እዚህ ጋር ናት፣ ኔጌቲቭ ደግሞ እዚህ ጋር ናት። ሶ ሁለቱ የሚገናኘው ፖይንት እዚች ጋር ማለት ነው። ይሄ እንደዚህ ያልሄዳል። ይሄኛው አሁን የኤክስ ቫሊ እዚህ ጋር ሪሌሽን አላቸው። በኔጌቲቭ በኩል በፖዚቲቭም ሪሌሽን አላት። የዋይም በዛው ልክ በዚህም ሪሌሽን አለው፣ በዚህም ሪሌሽን አለው። አሁን ዶሜን እና ሬንጅ ምንድነው ማለት ነው? ዶሜን እና ሬንጅ ሪያል ነምበር ነው። ትንሽ ያው እንዲህ ይሄን ተራ ነገር ለምን እንደዚህ እናብራራለን ልትሉን ትችላላችሁ። ሁሉ ተማሪ እኩል አይደለም። አንዳንድ ተማሪ ነው እንዴ ተብሎ ከዚህ ተነስቶ ብድግ ብሎ ሊነሳ ስለሚችል ነው። በነገራችን ላይ ዙም ላይ ማትማሩ ልጆች ይሄን በቂያችሁ ነው። በዚህ ቻናል ውስጥ ገቡ። እኔ በ10 ደቂቃ አድርጌ ያስቀምጥላችሁ ሙሉ መጽሐፉን ማለት ነው። ያው ያስቀመጥኩላችሁ የዋር የዳታ ቢ ያስቀመጥኩላችሁ እውነት በቂ ሆኖ እኮ አይደለም። አሁን 100 ተማሪ ለምሳሌ በአንድ አመት ውስጥ 100 ተማሪ ቢኖር 100 ብር ቢሰጥ 10,000 ብር ነው። ዛሬ ዳታ ስንት ብር ነው? 16,000 ወደ 17,000 ብር ነው አንዱ ዋይፋ ማለት ነው፣ የአመታዊ ዋይፋ። ሶ አሁን ይሄ ለእናንተ በእርዳታ ነው። 100 ደግሞ የምትከብደው አይመስለኝም ለተራ ሰው እንኳን ማለት ነው። ያችን ነገር እያስገባችሁ በዚህ በፕራይቬት ቻናል ገብታችሁ ሁሉንም መጽሐፍ በቅደም ተከተል መከታተል ትችላላችሁ። እሺ ልቀጥል። ሶሉሽናችን ይሄን ይመስላል። ቅድም ያልኳችሁ ራሱ ነው። ግራፏም የራሷ ናት። ይኸው እዚች ካለች ግራፏ እቺ ናት። ግራፏ አንድ ሲገባ ምን ወጥቷል? ይኸው 2 እዚች ጋር ማለት ነው። መስመሩን ይዩት። እዚህ ጋር እንደዚህ 2 ሲሆን ደግሞ ስንት? 4። ይኸው እዚህ ጋር ተገናኙ። 3 ሲሆን ስንት ነው? 6 ነው። ምክንያቱም 2 ሲባዛ በ3
6 ስለሚሰጥም ማለት ነው እያለ ይቀጥላል። ከዛ ምን አገናኘን? እንዲህ እናገናኘዋለን። ኔጌቲቭ 1 ሲገባ ስንት ነው? ኔጌቲቭ 2 ነው። ይኸው እዚህ ጋር እንደዚህ ኔጌቲቭ 2ስ ኔጌቲቭ 4 ነው። እንደዚህ እያለ ይቀጥል። እቺ ግራፋችን ናት ማለት ነው። ዶሜንና ሬንጅ ለማወቅ እንዲህ እናደርግና አዎ ኔጌቲቭ ይነካል ኤክስን እንደገና ፖዚቲቭ ይነካል ብለን ሁሌ በቃ ያላል ሜትድ እናወጣዋለን ማለት ነው። እሺ አሁን ሌላ በሪሌሽን ፎርም የተቀመጠ ግራፍ አይ ሚን ሌላ ሪሌሽን ኤክስፕረስ የተደረገበት ኢኩዌሽን አለ። ኢንኢኳሊቲ ፎርም ማለት ነው። ሎክ አት ሂር r which is equals to in the state of x related with y say that እንደማለት ነው። እቺ እንደዚህ x related x and y elements of real number ናቸው። y እና x ያላቸው ሪሌሽን ይሄ ነው። y less than or equal to x plus 1 and y plus x less than or equal to 2 ይላል። ቀድሜ ምን ማድረግ አለብኝ? የላይኛው አንዱ ይሄ ትክክል ነው። y less than or equal to x plus 1 ነው። x plus 1 ያችንም እንደዛ ማስቀመጥ አለብኝ። while እና እቺ y እንደዚህ ያስቀምጣትና less than or equal to x ወደዛ ትሻገራለች። ስትሻገር ምን ትሆናለች? ኔጌቲቭ x ትሆናለች። ከዛ ሁለት ፖዚቲቭ ናታ ፕላስ 2 እላታለሁ ማለት ነው። እንዲህ ካደረኩኝ በኋላ አምጥቼ በግራፍ ነው ማስቀምጣቸው እንደዚህ። አሁን ሁሌም በግራፋችን አትርሷት በቃ ኤክስ ዋይ ኮኦርዲኔት። አሁን የላይኛውን ቀድሜ ልስራ። እዚች ጋር የኤክስ ቫሊድ አለው። እዚች ጋር የኤክስ ቫሊድ 0 ቢሆን ዋይ ምን ይሆናል? 0 ፕላስ ላለው የኤክስ ቫሊድ 0 ሲሆን የዋይ ቫሊድ 0 እዚህ ጋር ላስገባት 0 ፕላስ 1 0 ፕላስ 1 1 ይሆናል ማለት ነው። የኤክስ ቫሊድ 0 ሲሆን እሺ የዋይ ቫሊድ 0 በሆነበት ሰዓትስ እቺኛዋ 0 በሆነች ሰዓት ይሄ 0 በሆነ ሰዓት ምን አድርገዋለሁ? 0 እኩል ይሆናል ማለት እችላለሁ ኤክስ ፕላስ 1 ይሆናል። ኤክስን ለማግኘት እቺን ላሻግራት ወደዚህ 0 ፕላስ ስለሆነች ወደ ሲሻገር ማይነስ ትሆናለች። እንደዚህ ማይነስ 1 ትሆናለች ማለት ነው። ሶ ማይነስ 1 አሁን የኤክስ ቫሊድ 0 ሲሆን የዋይ ቫሊድ 1 ላይ ነው ያለው። እንደገና የዋይ ቫሊድ 0 ሲሆን ደግሞ ማይነስ 1 ላይ ነው ያለው እዚህ ጋር። ሶ ግራፋችን እቺ ሁለቱን ብቻ እንዲያገናኛል። ያው እንደዚህ አሁንም ወደዚህ ልምጣ፣ እዚች ጋር ልምጣ፣ እዚህ ጋር ልምጣና የኤክስ ቫሊድ 0 ሲሆን 0 ኔጌቲቭ 0 ማለት 0 ነው። 0 ፕላስ 2 ነው። ሶ የኤክስ ቫሊድ 0 ሲሆን የዋይ ቫሊድ 2 መጣ እዚች ጋር ከአንድ በላይ ከፍ ብሎ ከዚች ማለት ነው እዚህ ጋር መጣ። እንደገና እቺን 0 ባደርጋትስ በቃ ይሄን ከሰራችሁ በቂ ነው ሁለቱን ማለት ነው። አይ ሚን ይሄን ሁለቱን ኮንሰፕት ከተረዳችሁ ከበቂ በላይ ነው። ምን ለመስራት? ግራፍን ለመስራት የዋይ እና የኤክስን ቫሊድ 0 እያደረጋችሁ ከሄዳችሁ እሺ እቺን 0 ሳደርጋት እቺ ሁለት ወደዚህ ትመጣለች። ኔጌቲቭ ትሆናለች። ኔጌቲቭ እዚህ ጋር ደግሞ ኔጌቲቭ አለ። ኔጌቲቭ በኔጌቲቭ ጣፋና ምን ይሆናል? 2 ይሆናል ማለት ነው። ይሄው ግራፋችን እንደዚህ ይሆናል። እሺ አሁን የምታዩልኝ ይሄን ፓርት ነው። ይሄው እቺ ሌዛን ከተባለ ወደ ታች ነው የሚሰመረው እንደዚህ ሌዛን ከተባለ ይሄም ሌዛን ነው፣ ይሄም ሌዛን ነው። ሁለቱም ሌዛን ናቸው እንደዚህ። ይሄም ሌዛን ነው። ሶ ግራፋችን የሚቀለመው እዚህ ጋር ነው፣ እዚች ጋር ነው ማለት ነው። እስከዚህ ከቀለምኩኝ አሁን ዶሜንና ሬንጅ መናገር እችላለሁ። ዶሜንና ሬንጅ ዶሜን ከኤክስ ጋር ነው ማገናኘው። እሺ ቀለሙ ይመጣል እዚህ። አዎ ይመጣል። እንደዚህ ያለ ይሄዳል እንደዚህ ማለት ነው። በዚህ በኩልስ ይሄም እንደዚህ ያለ ይቀጥላል ወደ ታች። እዚህም ይነካል። ይሄ ሁለቱም ነክቶታል ማለት ነው። ማንን? የኤክስን ቫልዩ። ዶሜናችን ምንድነው ማለት ነው? ዶሜን ሪያል ነምበር ነው። ሬንጁስ ሬንጅ የዋይ ነው የሚታየው። ይነካል፣ እዚህ ይነካል፣ ይሄም ይነካል፣ ይነካል፣ ይመጣና እዚህ ጋር ይዘጋል። ከዚህ በላይ ዋይን መንካት አይችልም። እዚች ጋር ተዘግቷል ማለት ነው። እሺ የተዘጋችበት ፖይንት ማናት? እሷን ነው የምታውቁልኝ። አሁን እቺ የተዘጋችበት ፖይንት ያቺ ማናት? ፖይንቷ ማለት ነው። እሱን ለማወቅ ምንድን ነው የምትሰሩት? ከላይ ምንድነው ያለን? ዋይ ላለው ዋይ ሌዘር ኳልቱ ኤክስ ፕላስ 1 እና ኤክስ ፕላስ 1 እና ሌላስ ምን አለን? ኤክስ ማይነስ ኤክስ ፕላስ 2 አለና እዚህ እቺ ማለት ነው ማይነስ ኤክስ ፕላስ 2 ማይነስ ኤክስ ፕላስ 2 አንድ ላጥፋውና ሶ ዋይ ሌዘር ኳልቱ ኤክስ ፕላስ 1 እንደዚሁም ዋይ ሌዘር ኳልቱ ማይነስ ኤክስ ፕላስ 2 አለ። ይሄም ዋይ ነው፣ ይሄም ዋይ ነው። ሶ ሁለቱም እኩል ናቸው። ሶ ኤክስ ፕላስ 1 እኩል ይሆናል ማይነስ ኤክስ ፕላስ 2 ላለው ማለት ነው። እቺ ወደዚህ ያሻግራታለሁ ወደ ኤክስ።
ኔጌቲቭ ስለሆነ ፖዚቲቭ ትሆናለች። ኤክስ ፕላስ ኤክስ ትሆናለች ማለት ነው። እኩል ይሆናል 2 ልና እቺ ደግሞ 1 ወደዚህ ትመጣለች። እንደዚህ ኤክስ ፕላስ ኤክስ 2ኤክስ ነው። 2ኤክስ እሺ 2 ማይነስ 1 ኢዝ ኢኳልስ ቱ 1 ነው። ኦቨር 2 የኤክስ ቫሊ የተቆራረጡበት 1 ኦቨር 2 ነው። የምንፈልገው ዋይን ነው ግን አሁን ዶሜን ስለሆነ እቺን 1 ኦቨር 2 ወስጄ የፈለኩበት ወይ እዚህ ያስገባታለሁ። እዚች ጋር ሳስገባት 1 ኦቨር 2 ፕላስ 1 ስንት ነው ላለው እንዲህ ኦቨር ለና አንድም በአንድ አባዛለሁ። 1 ሲደመር 2 ሲባዛ በ2 2 ሲባዛ በ1 2 ኦቨር 2 ሲባዛ በ1 2 ላለው ስንት ሆነ? 3 ኦቨር 2 ነው ማለት ነው። ዋያችን ስንት መጣ? 3 ኦቨር 2 መጣ። ስለዚህ ዶሜን ሬንጃችን ምንድነው ማለት ነው? ሬንጅ ከስር ጀምሮ ነው የመጣው። እንዲህ ያለ መጥቷል። ይመጣና የት ይቆማል? ሬንጃችን r which is equals to ከኔጌቲቭ ኢንፊኒቲ ይመጣና የት ይቆማል? 3 ኦቨር 2 ይቆማል ማለት ነው። ይሄ ይመስላል ሬንጃችን። እስቲ በእንትን ደግሞ እንየው። ያው እዚህ ጋር ሰርቶታል። 3 ኦቨር 2 ያካታል። አዎ ለምን? ኢኳል ሌዛ ነው። ኢኳል ስለሆነ እንዲህ ስላለ ማለት ነው። ይሄን ይመስላል ሬንጃችን የምናገኝበት ሲስተም። ግራፉም ይችን ትመስላለች። ቅድም የቀለምኩላችሁ ግራፍ እና እናንተ አሁንም በጣም የሚጠቅማችሁ ፓርት ይሄ ነው። ኤክሰርሳይዝ ሰርታችሁ ስትልኩ ነው በጣም የምትጠቀሙት። በዚህ እናቆማለን ቪዲዮ። ዛሬ እንዳጋጣሚ 11 ደቂቃ ሆነብኝ። ከዚህ ከ10 ደቂቃ እናበዛም። ሳትሰላችሁ አይምሯችሁ ፍሪ በሆነ ሰዓት ገብታችሁ ቁጭ ብላችሁ በስልካችሁ ነው የምታዩት። ሁሉንም ቪዲዮ እንድሰራ ደግሞ እናንተ አበረታቱኝ። ኤክሰርሳይዝ 1.3 ሰርታችሁ ስትለቁልኝ ነው በጣም ደስ ምልል እኔ ማለት ነው። ከዛ ምን ያርሜስ የሚማር ተማሪ አለ የሚል የተሻለ ነገር አምጥቼ ለመስራት ሞክረው። ይበቃናል። ቴንኪው